ሰላም ሰላም ውድ ኢትዮጵያኖች እንዴት ናችሁ? ሰላማችሁ በዚህ ስትበል እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ውድ ኢትዮጵያኖቼ፣ ውድ ቤተሰቦቼ ሰላማችሁ በዚህ ስትበል መዳም ቅመሞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ህይወት፣ ቆይታ ያው ጠፍቻለሁ። ያው ላይክ ስለማታደርጉ እኮ ነው። ሰብስክራይብ አታደርጉልኝ። ዝም ብላችሁ እንደ አዲስ ሰው ማበረታታት የለም እንደ እናንተ። ኧረ ጥሩ አይደለም። አበረታቱኝ እያልኳችሁ ጥፍት ጥፍት አላችሁ። መዳም ቅመም ነኝ ብዬ መዳም ቤት ስራ አልቅ ሚቶች። ይሄ ሙቀት እንዴት አድርጓችኋል? ሙቀት በጣም በዝቷል እዚህ ሀገር ላይ። ሙቀቱ በሉ የአረቦች ጫጫታ በሉ ልጆች ጫጫታ በሉ የምታውቁት ታውቃላችሁ። እኛ ጋር ይኸው ሙቀት ነው። በጣም ነው ሙቀት ነው። አታምጣ ነው እና ምን አዲስ ነገር አለ እናንተ ጋር? በተለይ ሊቢያ ላይ ሳውዝ አፍሪካ ላይ ሳውዲ አረቢያ ለምትሰቃዩ ወንድሞቼ እግዚአብሔር ከእናንተ ጋር ይሁን። አይዟችሁ ወንድሞቼ፣ አገሬ ልጆች ውዶች አይዟችሁ። እግዚአብሔር አለ። እግዚአብሔር ከፈተና አውጣል። ሁላችንም በየሃይማኖታችን ጸሎት እናድርግ። ከጸሎት ውጭ ምንም ማድረግ አንችልም አይደል? ስለዚህ ሁላችሁም በጸሎት አስቡ። ኢትዮጵያኖች ልጆቼ፣ ውዶቼ፣ ወንድሞቼ፣ እህቶቼ እግዚአብሔር ከእናንተ ጋር ይሁን። ብቻ እግዚአብሔር አውጣችሁ። ምንም ማለት ነው ከፈተና እግዚአብሔር አውጣችሁ እና ይኸው ሙቀቱ ቶት ማራት ላይ የአረብ ጫጫታ የልጆች ጫጫታ ሙቀቱ ምኑ ልባችን ቅልልጥ አድርጎ ነው። ይኸውላችሁ መዳም ቅመሞች እናንተ በረዶ ይዘን ነው የምንንቀሳቀሱ። እነሱ በኋላ ይሄዳሉ፣ እኛ ግን ቤት ውስጥ የፈላ በኋላ እናዛዝናል። የእኛም ቀን ይመጣልናል። ስለዚህ አይዟችሁ ልጆች፣ አይዟችሁ፣ እግዚአብሔር አለ። እግዚአብሔር ያሳልፋል፣ በፈተና ያወጣል። እሺ ውዶቼ፣ እኔ ጣፋጭ እንደኔ በሙቀት እንዲቀጠሉ ውዶች አይዟችሁ። ግን ለምንድን ነው እንደዚህ ሙቀት የበዛበት እዚህ ሀገር? እኔ ግራ አይገባኝ። ለምን እንደዚህ በዛ እዚህ ሀገር? አይ እውነት እናዛዝናለን። እንደዚህ አረብ ቤት የምንሰራውማ ውጭ ላይ የሚሰሩማ ሞተዋል የሉም። እና ውጭ ላይ የሚሰሩ ነው የሚያዛዝነው። እኛማ ቤት ውስጥ ችግር የለም፣ በእንትንም እናቀዘቅዛለን። ግን ውጭ በረሃ ላይ የሚሰሩ ስፋሞች። እኛ ጋር እንጀራ ውጭ ቢጋገር ጠብሶ ይበላል። እሳቱም አያስፈልግም እዚህ ሀገር። እነሱ እሳት አገራቸው እሳት ሙቀት ነው። ግን አገራቸው ምንም አይደለም። እንትኖች ጥሩ አይደሉም እንጂ አገሩ ሰላም ነው አይደል? እንደዛ ነው። አረጋጋችሁ ላይክ እያደረጋችሁ አበረታቱ። ቶት ግዴላችሁ ሀገራቸው ልጅ እኮ ነው። ለምንድን ነው እንደዛ የምታደርጉ? ላይክም አድርጉ፣ ሼርም አድርጉ፣ ኮፒ ሊንክም አድርጉ፣ ሰብስክራይብም አድርጉ፣ አበረታቱ። ይታችሁ እኮ ነኝ። ለምንድን ነው ውስጥ የማትረዱ? በቃ ላለቅስ ነው። መዳም ቅመሞች በተለይ ኧረ እንተሳሰብ። ኧረ አስቡኝ። ብር አሁን ሌላ ጋር ነው የምትወጡ። ብዙ ላይክ አላችሁ፣ ብዙ ቦሶች ጋር ትሄዳላችሁ። እኛ ጋር ዘጭ ሶሪ አዝናለሁ። ከልቤ አላዝንም፣ ያው ከአንጀት በላይ። ስለዚህ ከወደዳችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱ። ልደግ በኋላ አመሰግናችኋል። እናንተ ወጥቼ በአበባ በኬክ ቶት አስቡኝ። አይከፈል ምን አይባል። ላይክ እንደዚህ ሰብስክራይብ ብታደርጉኝ እኮ ብዙ ደረጃ ደርሼ ወይኔ መዳም ቅመሞች የኔ ቤተሰቦች እንደዛ አሳፍሩኝም እዚህ ደረጃ ያደረሱ እነሱ ናችሁ እያልኩት ወጥቼ በአበባ በምን እያንተን እያልኩት ወጥቼ አመሰግናችኋለሁ። ተውት ግድ የላችሁ ውዶቼ፣ ጣፋጮቼ በጣም የምወዳችሁ አገሬ ልጆቼ። ኢትዮጵያችን ሰላም ፍቅር አድርግልን፣ አገራችን ያብቃን። እግዚአብሔር አምላክ የተቸገሩ እግዚአብሔር አምላክ ይድረስላችሁ። በጣም የምወዳችሁ እግዚአብሔር ከእናንተ ጋር ይሁን። ውድ እህቶቼ፣ ውድ ወንድሞቼ እንዴት እንደምወዳችሁ መግለጽ አልችልም። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። በኔክስት ታይም ኢንሻአላህ እመጣለሁ። ኦኬ ባይ